ምንድነው ምስክርነት? ራስን የመጣበትን አስተዋውቁና። ኢየሱስ ጌታ ነው። አሜን ሃሌሉያ አሜን። ሲሳይ ገጃ ይባላለሁ። የመጣሁት ከቦረና ያለው ነው። የመጣሁት ከ3 ወር በፊት ነው። እዚህ ብዙ ቦታም ሄጃለሁ፣ ብዙ ቤትም ሄጃለሁ፣ ብዙ ነቢያትም ከዚህ 3 ወር በፊት ሳይሆን ቀድሜ የትም ሳልገባ እቺ ህፃን ይዤ ነው የመጣሁት። ግሎሪ ኮት እዚህ ጋር ነው የተቀመጥኩት። የትም ሳልገባ ኢንፌክሽን አለባት ተብለው ከያቤሎ ነው ያመጣሁት። ትኩሳቱ ኦቨር ነው። ከዚህ አካባቢ ነው ያረፍኩት። እዚህ አካባቢ አንድ አገልጋይ ያለ ሲባል እዚህ ገባሁ። ሰኞ መጣሁ። ማክሰኞ መሰለኝ እዚህ ገባሁት። ማክሰኞ ፕሮግራም ነበረ። ለመጣሁ ሰኞ ላይ ተኝታ ነበረ። ባሪያ ቀረኝና አነሳኝ። የጠላት ፍቅር ነገረኝ። እቺ ልጅ እንደምትሞት ሆስፒታል ውስጥ ገባ ኢኮኖሚ እንደምመታ ብዙ ነገር ከተናገረ በኋላ ኦልሞስት ያው ቃል ቀደመ ማለት ነው። ሃሌሉያ አሜን። ኢየሱስ ጌታ ነው። ለጌታ ክብር አምጥቶ አጀብቶ እድሜ ደስ ይበላችሁ። ቀድሞ በቃ ቃል ገባ። እኔም በቃ ተቀበልኩ። ብዙ ጸለየለ ብዙ ሰዓት ወስዶ ነው ጸለየለ። ሼላ ባህታና ካባሃቲና ማን ተሮሮ ኤላ ባህቲና ካራ ባህቲ ሳፓራዲያና ማን ኢየሱስ ማርያዲያስ አንድም ቀን ጠርቼ አፍርም አላክ። የአባቶች አምላክ የኤልያስ፣ የኤልሳ፣ የአብርሃም፣ የይስሐቅ አባት አምላክ የሌለው እንዳለ አድርገ የምትጠራ ለሙታን ሕይወትን የምትሰጥ አንተ የለም የተባለ ሳምባ ለዛች ብላቴና ገጥመ በዛ ሆስፒታል ላይ ከፍተኛ ንግግር ሆኖ አይቻለሁ። አንተ እግዚአብሔር ሆይ ዛሬም የምትሰራ ጌታ ነኝ። ስለዚህ ብላቴና እናንተን ይጸልያለሁ። ልቧ በኢየሱስ ስም ይስተካከል። አሜን። እግዚአብሔር ሁሉን ይችላል በኔ ላይ ይችላል በኔ ላይ ነፍሴ ጌታ አይደለም ይችላል አላማያ አካቲያንታ አብራሃዲሳ ፓራዲያ የልጅ ጉዳይ ከባድ ነው። አባ ትልቅ መሆን ምንም ማለት አይደለም፣ ግን ለዚህ ሰው የዚች ብላቴና ጉዳይ ከባድ ነው። በፍጹም በያቤሎ ከተማ አለ የተባለ ወደ ሪፈራል ሲሄድ የተቀየረ ይቀየር እንዳልነበረ እንዲሆን በኢየሱስም ጸልያ እንሶ አስተንቆ ብላቴና አስራ አይተ አዝነህላታልና ለሞተባት ለዛች መበለት ልጇን ቃሬሳ መግተ ቀስቅሰ ሕያው አድርገህ ሰጣ። የዚህ ሰው ብላቴና ሕያው አድርገህ ፈወስኩ በኢየሱስ ሂዱና ፈውሱ ተብሎ በተጻፈው በናዝሬቱ በኢየሱስም ፈውሻለሁ፣ በኢየሱስም ፈውሻለሁ። ልባ ይጠገን። እጆቻችሁን አንድ ጊዜ ከፍ አድርጉ እስኪ ባካችሁ። ሪባባባባባባባባባ ሼናማንታራዲላቦስ አባቱ ሆይ ጸልያለሁ።
የኔ ጌታ ጸልያለሁ። አባ ሆይ ጸልያለሁ። የኔ ጌታ ጸልያለሁ። ትፈወስ፣ ነፃ ትውጣ፣ በኢየሱስ ደም ነፃ ትውጣ። ፈውስ በላዋ ላይ ይሆን። ያለውን አጠፋ፣ ያለ የተባለውን አጠፋ። አሜን። ታምራት ማድረግ ትችላል። አሜን። አባ ሆይ ጸለው በጌታ በኢየሱስ ክርስቶስም ይሄ ውሃ ለእሷ መድኃኒት ይሆን። አሜን። ውሃውን ከመድኃኒት ምንጭ በደስታ ትቀዳላችሁ ተብሎ ተጽፏልና በኢየሱስ ስም ይህ ውሃ ከመድኃኒት ምንጭ የተቀዳ ይሆን። በኢየሱስ ስም ይቀዳ። በኢየሱስ ስም የተቀዳ ሆነ። እንን ውሃ ፈውስ አድርጌያለሁ። እንን ውሃ የልጅ የኢየሱስን ስም ጠርቻለሁ። በዚህ ውሃ ላይ የአባትን የኢየሱስን ስም ጠራው። በዚህ ውሃ ላይ መንፈስ ቅዱስ በኃይል ተቀመጥ። የደሜ ጉልበት ይለፍ፣ የስም ጉልበት ይለፍ። መድኃኒት አደረግኩ በኢየሱስ ስም አሜን። እንዳሁን ለያዘ ማለት ነው። ጸልይላት አስታወስኳት። አሁን ጸልይላት ተነስቼ ጠዋት ያኔት ነው የሄድኩት። ያኔት ውሃ መስመር ያለው እዛ ገባው። ያው ቶሎ ብዙ ነገር ተወሰደ። እግዚአብሔር ተጠነቀቀልኝ። ዘም ብዙ ምርመራ ካረግን በኋላ እዛ መተኛት ነበረት አለ። ትልቁ ሄድኩ። እግዚአብሔር እዛ ምሕረትን አደረገልኝ። ኢየሱስ ጌታ ነው። ቶሎ በቃ ኢኮኖሚ ሁሉ ስናየው ኢንሹራንስ ምናምን መውጣት አለበት ተባለ። ኢንሹራንስ መጣልኝ ያለ ሪፌር ማለት ነው። እግዚአብሔር ሞገስ ሆነ። ሃሌሉያ አሜን። ክብር ለእግዚአብሔር ነው። ከዛ ኢንፌክሽኑን 28 ቀን እዛ መድኃኒት ስትወስድ ነበረ። ኢሚዲየትሊ ብዙ ወደ 9 ሰው አብረን ተኝተናል በልብ ኬስ። እሷ ብቻ ነው በኦክሲጂን ያልነበረችው። ሁሉም በኦክሲጂኑ አሉት። እድሜያቸው ኦልሞስት ከዛ የሚበልጥም አሉ፣ ከሷ ባንስም አሉ። በዛ ሁኔታ ውስጥ እያለን ሁሉም አንዳንዱ ወደ ፌል ሆኗል፣ አንዳንዱ ገና ሕፃን የተወለደም ስለሆነ እሷ ቶሎ መድኃኒት እንደጨረሰ ወደ ጥቁር አንበሳ መውሰድ አለበት ተባል። ለምን ቀጠሮም ቢሆን የሚሰራ ነገርም ካለ ብለን ተነስተን ሄደን እግዚአብሔር ደግሞ እዚህ የተናገራል። ቃል መቅደሙ በጣም ትልቅ ነገር ነው። እግዚአብሔር ትልቅ ነው። ሃሌሉያ ካለ እግዚአብሔር አደርጋለሁ ካለ በሰው በሐኪም ምናምን ለማዳን አይደለም። አንዳንዴ በሐኪም ይረዳል እንጂ የልብ ኬስ በጣም ከባድ ነገር ነው። የሚገባው አርቲፊሻል ነገር ነው። ብዙ ሰዎች ቀዶ ጥገና የተደረጉ ሁሉ ተመላልሶ ነው ከተደረጉ በኋላ የሚያዩት። ፕሮባቢሊቲ 50 ነው ወይ ላስቲክ ነው ማለት ፕሮባቢሊቲ ነው። ማንም በልብ ላይ እግዚአብሔር ብቻ ነው ስፔሻላይዝ ቻቻ ማካሲያና ሃሌሉያ አሜን። ማንኛውም ካርዲዮሎጂስት የልብ ስፔሻሊስት ምንም በዚህ ነገር ላይ ብዙ እኔም ሄልዝ ኦፊሰር ነኝና ሐኪም ነኝ። በዚህ ነገር ላይ ምንም በቃ ፐርፌክት የለም። ግን ይቻል ብሎ ከውጭ ሀገር ምናምን የመጡ ምናምን ተርቆ አርቲፊሻል ነው ያስገቡት። ተነስቼ አሁንም ሳምንት ሲሆን ተነስቼ የሚገርምህ ነገር ሁሉ ነገር ፕሮሰስ ተደረገ። ብዙ ነገር ተገዛዛ። ልትገባ ስትል እኔ ስቲል አነስቴሻዎችን ከ3 ሳምንት በፊት ሐዋሳ ላይ እንደዚህ ኢንፌክሽን ትሪት ትሆናለች እና አሁንም ትኩስ አላት ብዬ ሂስትሪውን ዝም ብላ ጻፈች። ግን ሰኞ ነው የምትደረገው፣ ይሄ ዓርብ ነው። ተመለስኩት። ተመልሶ ደወሉልኝ ቅዳሜ ላይ የግሎሪ አባት ነው ቀይሷን ሊተላለፍ ይሻላል እንጂ ኢንፌክሽን ካላት ምናምን ብሎ ተናደድኩ። እግዚአብሔር ቀድሞ ስትናገረ አንተ እኮ ነው ተናገርከው፣ ግን እቺ ልጅ አንተ ወላሂ አንተ ነው ያዳንከው። ሳም ሰውዬ አንተ ነው እቺ ልጅ አለ እንዴት ኢንፌክሽን ካለ እኮ ተሆነች ችግር ነው የሚመጣ ተባለ። ከዛ በኋላ ትንሽ ተሰማኝና ትዝ አለኝ የእግዚአብሔር ቃል እዚህ የተናገረኝ ቃል ሰማሁ። በቃ ይሄ ነገር በቃ በእግዚአብሔር ሊሆን ነው ብዬ አሁን አንድ ብዬ ስቴፕ ጀመርኩ። አሁን ወደ እግዚአብሔር ቤት መሮጥ ቤዝላይኑ እዚህ ነው፣ ቤዙ እዚህ ነው። ቃሉ መጣ። ቤዙ እግዚአብሔር ይሄ ልጅ ሊበዘብዝ የመጣ ነገር ነው። ይሄድም ስቲል ማለት ነው። አንድም ቀን አልተቸገርኩም። እዚህ ሲመጣ ምንም የለም እኮ አንተ ስትናገር እዚህ እስካለ ሁሉ እግዚአብሔር ምሕረት ሲያደርግልኝ እኔን ለማየት እንደሆነ በቃ ተሰማኝ። ከዛ በኋላ ብዙ ቸርች መግባት ጀመሩ። እዛ ቆየው አሁን 3 ሳምንት ነው ይሄ የተባልኩት። አልገባም አልኩት ያቤሎ ላይ ታሪክ አልሰራ ብዬ ከለራውም ይሄ አልነበረም። አዎ በቃ ከለራ ሁሉ ሆነ ወደ ጥቁር እንትኑ ክፍተት ማለት ንጹህ ደምና ሻሻ ሲቀላቀል ፊታቸው ይጠቁራልና አሁን ሳምንት ሆናላት ፊቷ ቀላ ጀመረው። እኔ ብዙ ቦታ ወስጃለሁ። ቤዝላኑ ስለሆነ ነው እዚህ መሰካኩት። እግዚአብሔር ስለቀደመ እግዚአብሔር ለመለስ ተናገረ። አሁን ማለት ይሄው በሱ ፊት አሁንም ቆማለች።
እኔ ኖርማሊ 100% በፊዚካሊ በምናምን ሳይ በእጅም እንደዚህ ስንዳስስ እንትን ነው ኢጎ እስካሁን አላየውም። እንደምትፈወስና በምስጋና ዱካስ እንደሚገባ እሱ ቀድሞም ስለተናገረ አትሞትም ስላለ እዚህ ለመሰክሮናል። ከምስክርነታቸው የተነሳ ድል ነሳቸው ስለምን ክብር ለእግዚአብሔር ይሁን። ለጌታ ከፍ አድርጋችሁ ስለምን ኢየሱስ ጌታ አፕሩቫል የምታደርገው አንተ ነህ፣ ኮንፊርም የምታደርገው አንተ ነህ። ከኢጎ ቀድሞ ማለት ኢጎ ማለት የልብ ምርመራ ነው። መጀመሪያ ታየችዋለ ሪዛልት አለ። ክፍተት ነው። ክፍተቱ ኦልሞስት ትንሽ ሚዲየም ነው። መዘጋት አለ። ሌላም መድኃኒት ምናምን የሚሰጥ ነገር አለ። ሜጀሩ ሰርጀሪ ነው። ሰርጀሪ ደግሞ እግዚአብሔር እምቢ ብሏል። ኢየሱስ ጌታ ነው። እኔ አደርጋለሁ ስላለ እግዚአብሔር አዋቂ ነው። ስለዚህ ኮንፈርሜሽን ሰኞ አያታለሁ ብዬ ነው እንትን ያልኩት። 100% እንዲያደርግ ሙሉ ጤናማ ነች ልጅቷ። ትሮጣለች። አፕታይቷል ለማጅን አፕታይት የለም። አሁን ደግሞ ስታመልክ ነበረ። ሁሉ ነገር ተቀይሯልና ክብር ለእግዚአብሔር። ይሄን ጌታ ስላመለከተ